ሰላም። በዚህ ቪዲዮ ደግሞ ኢሞ ዲቴይል ላይ ስትገቡ የሚያሳያችሁ ኢንፎርሜሽኖችን እናያለን ማለት ነው። እንደምታዩት ከላይ ኦልሬዲ አክኖሌጅ አድርጌ በተኖችን ያሳየኛል፣ ኦፕሽኖችን ያሳየኛል። የፎርዋርድ ሪስፖንድ አፕግሬድ የማድረግ እነዚህ በሌሎች ቪዲዮዎች ላይ ከበር አድርገናቸዋል። ሰመሪ ሴክሽን ላይ ስትመጡ ክሬት ስለተደረገው ሌተር ታይትሉ ምን እንደሆነ ማን ክሬት እንዳደረገው ወደ እናንተ የተላከ እንደሆነ ታይፑን ከእናንተ የተላከ ሲሆን አውትጎይንግ ይሆናል። አክሽን ሪኳየርድ ማለት ነው። ሪኩዌስት ማለት ዘን ዲዴስ እስከመቼ ድረስ ማለት እንዳለበት እንደተደረገ ሪፈረንስ ነምበር ጀነሬት የተደረገለት ሪፈረንስ ነምበር ያሳያችኋል። ከረንትሊ ያላለቀ ወይም ደግሞ አክቲቭ ነው ማለት ነው። ኢፊትስ ቮይድድ ቮይድድ ይሆናል። ኢፊትስ አርካይቭድ አርካይቭድ ብሎ ይይዝላችኋል ማለት ነው። እንደምታዩት ይሄ ታስክ ጋር አፕግሬድ ተደርጎ ሊንክ ጀነሬት ተደርጎለታል። ዘን ሚሞ ስታተስ ላይ ስትመጡ አሁንም እዚህ ጋር ሪፈረንስ ነምበሩን ሪኩዌስት እንደሆነ ፕራዮሪቲው ኖርማል እንደሆነ ክሎዝ ያልተደረገ ሌተር እንደሆነ ያሳያቸዋል። እዚህ ጋር አፕሩቫል ሂስትሪውን ያሳያቸዋል፣ ማን አፕሩቭ እንዳደረገው እና ሂስትሪውን ያሳያቸዋል። ለምሳሌ ሪጀክት ተደርጎ አፕሩቭ ቢደረግ በምን ምክንያት ሪጀክት እንደተደረገ፣ ሰከንድ ታይም ደግሞ ምን ተስተካክሎ አፕሩቭ እንደተደረገ እዚህ ጋር ሂስትሪውን ያሳያቸዋል ማለት ነው። አክሽን ሪኳየርድ ደግሞ ወደ እናንተ ክፍል ለምሳሌ ይሄ ሌተር ፎርዋርድ ቢደረግ እና የመስራት ያለባቸው ሜሴጅ እነሱ ያስገቡት ከዚህ ውስጥ ሃይላይት አድርጎ ይህንን መስራት አለባቸው፣ ለዚህ አክሽን ወደ እናንተ ተልኳል የሚለውን አክሽን ሪኳርድ ያሳያቸዋል። ዶክመንት ላይፍ ሳይክል ደግሞ ስንተኛ ቨርዥን እንደሆነ ያሳያቸዋል። አዲሽናል ለምሳሌ ሪፈረንስ ሌተር ይህን ሌተር ተጠቅሜ ጀነሬት ባደርግ ሪሌትድ ሌተር የሚል እዚህ ጋር ይመጣልኛል ማለት ነው። ካንስሌሽን ሌተር ካለው ካንስሌሽን ሌተሩን ያስቀምጥና ያሳየኛል ማለት ነው። ለምሳሌ ሌላ ሌተር ላይ ገብቼ ባሳያችሁ አይ ቲንክ እዚህኛው ላይ ኦኬ የለም። እሺ ኦኬ እዚህ ላይ የለም። አታውቁት እዚህ ላይም ሪሌሽን የለም። ለምሳሌ ይሄኛው ሪሌሽን ሌተር አለው፣ ካንስሌሽን ሌተር አለው። ስለዚህ እዚህ ጋር መጥቼ እንደምታዩት ከዚህኛው ሌተር ጋር ሊንክድ እንደሆነ ያሳየኛል። ቨርዥን ዋን ነው። ዘን አታችመንት ካለ እዚህ ጋር አታችመንቶችን ሊስት ያደርግላችኋል። እሱን ክሊክ እያደረጋችሁ አታችመንት መክፈት ትችላላችሁ። ከረንትሊ ለምሳሌ አታችመንት ያላቸው ሌተር እዚህ ጋር እንደምታዩት ይሄኛው አታችመንት አለ። ስለዚህ ይህንን ክሊክ ስታደርጉ እሱ ምን አለ አታችመንት አለ። እሱን ሴሌክት በማድረግ መክፈት ትችላላችሁ ማለት ነው። ዘን ኢንጌጅ ዲፓርትመንት ጋር ስንመጣ ደግሞ እዚህ ጋር ምንድነው የሚያሳያችሁ ይህንን ሌተር የተላከላቸውን ክፍሎች ያሳያቸዋል ማለት ነው። ይህ ሌተር የተላከላቸው ክፍል ለማን ለማን እንደሆነ ኢንጌጅ ዲፓርትመንት ላይ ያሳያቸዋል። ከረንትሊ ለፕሮሰስ አውቶሜሽን የተላከ ነው፣ ለሌላ ክፍል አልተላከም። ያ ክፍል ኦልሬዲ ምን አድርጓል አክኖሌጅ አድርጓል ማለት ነው። ሲሲ ግልባጭ የተደረገለት ክፍል ካለ እዚህ ጋር ሲሲ ያደርግላቸዋል። የላኪው ክፍል ወይም ደግሞ እኔ ይህን ሪጀክት ባደርግ ወይም ደግሞ ቅድም እንዳየነው ሪተርን ባደረገው እዚህ ጋር ሪተርን እንደተደረገ እና ክላሪፊኬሽን ይጠይቀኛል ማለት ነው። ኮንቨርሴሽን ደግሞ ከአንድ ክፍል ወደ ሌላ ክፍል ፎርዋርድ ባደረጋችሁ ቁጥር ያሳያቸዋል ማለት ነው። እንደምታዩት አሁን ምን አደረግኩኝ ፎርዋርድ አደረግኩኝና እዚህ ላይ ኤዲት አድርጌው ልክ ስለ ፎርዋርድ ሳደርግ ፎርዋርድ ሪሲቨር እዚህኛው ጋር መጀመሪያ ሌተሩ የተላከው ለማን ነበረ? ለፕሮሰስ አውቶሜሽን። ፕሮሰስ አውቶሜሽን ደግሞ ላይት አፕሊኬሽን ፎርዋርድ ስላደረገ ፎርዋርድ ሪሲቨር ሆነ። ፎርዋርድ ሳደርግ ያስቀመጥኩትን ሜሴጅ ደግሞ እዚህ ጋር ያስቀምጥልኛል። በየትኛው ታይም ፎርዋርድ እንደተደረገ ያሳየኛል። በዚህ መሰረት ኖት አድርግ ተደርጎ ከሆነ እንትን ይላል። ታይም ላይ በየትኛው ታይም ሪድ እንደተደረገ ይሄንን ሚሞ በዚህ ታይም ላይ ሚሞ ሪድ አድርጌዋለሁ። ከዛ አክኖሌጅ አድርጌያለሁ። ከዛ በኋላ ፎርዋርድ አድርጌያለሁ። የሰራኋቸውን ስራ ያስቀምጥልኛል። ሜሴጅ ካላኩ ለምሳሌ ቴስት ሜሴጅ ይሄ ሴንድ ባደርግ እንደምታዩት እዚህ ጋር ሪድ አደረግኩ፣ አክኖሌጅ አደረግኩ፣ ከዛ ፎርዋርድ አደረግኩ፣ ከዛ ደግሞ ሜሴጅ ላኩኝ ማለት ነው። በዚህ መሰረት ዲቴል ኢንፎርሜሽኖችን ያሳያቸዋል። እዚህኛው ሴክሽን ላይ ጀነሬት የተደረገው ሌተር ይኖራል ማለት ነው።